ሼር ሲያደርግላት በጣም ሰው ስለናቀች አልመጣችም። ዮኒ በመጀመሪያ ልጁን ያመጣችው እሷ ናት። ዮኒ በጣም ሪከርዶቹ ምናምን አሉ ሶሻል ሚዲያ ላይም ሰምታቸው ከሆነ ማለት ነው። ሰዎች የማውቀው ነገር አልነበረ ሴቶች አሁን እዚህ ሀገር ስመጣ ሴት ልጅ ከሆንክ መዳም ቤት ትገባለህ። በቃ ስራ ኢቨን በቪዚት ቪዛ እንኳን መተህ ለመቆያ ሰው ቤት ትገባለህ። እውነት እኔ ይህን ሰሞን ሄጄ እኔ ላይቭ ላይ ያሳያለሁ። ሀዲቃ የሚተኙ ወንድሞቻችን አሉ ማለት በቃ ኖርማል ሜዳ ላይ ማለት ነው። ቆዳቸው ተልጦ የሚመጡት በእንደነዚህ አይነት ሰዎች ነው። ታዋቂ ስለሆኑ ምን ስለሆኑ በእነሱ ታማኝ ናቸው ብሎ ነው የሚመጣው። ዲጂ ኤሊ ገንዘቡ የገባለት በእህቱ አካውንት ነው። ዮኒ በጣም የዋሸችክ ውሸት ያለችኝ በምንድን ነው? በእኔ አካውንት አልገባም፣ የገባው በፕሮሞተሬ ነው፣ እኔ በሚያመጣው ሰውዬ ነው ያለችው። ነው ለምን መሰለክ እንደዚህ ያለችክ ዮኒ አካውንቱ እኔ በውስጥ ጽፌላታለሁ። አንቺ ኩርንችት፣ አንቺ የድር ኩባያ የበላሹን ብያ እኔ ረጅሞኛ አይደለም በጣም ስላ ልጁን ዮኒ እኔ ነኝ ሄጄ ድራይቨር ልኬ ገጠር ነው ዮኒ እግዚአብሔርን ልጁ ውሃ እንኳን የነካው እዚህ ከመጣ በኋላ ነው። ያንን ሁሉ እንዲያገኝ ብዙ ነገር የደገፈችው ሀቢባ ናት። ስልክ የሰጠሁት እኔ ነኝ። የትራንስፖርት አሁን ሳሪያ ለሀበሻም ወረቀቱን ኦልሬዲ ጀምራለን። ወረቀቱ እየተሰራለት ነው ምናምን ገባል። ልጁ ስኳር በሽተኛ ነው። እኔ ጋር እዚህ ሱቅ አምጥቼው አራቴ ነው ራበኝ ያለው ማለት ነው። ዮኒ በጣም ነው የሚያሳዝንን። የአዲስ አበባ ልጅ ነው ታውቃለህ። የአዲስ አበባ ልጅ እርቦት ራበኝ አይልም። ተቸግሮት ሼመኛ ነው ገባክ። እሷ ግን ቁጭ ብላ በዛ ደረጃ ህዝቡን ስለናቀች ነው ዮኒ እኛ እንፋታትም መታ ብሩን እስካልመለሰችለት ድረስ ህዝቡን ይቅርታ እስካልጠየቀች ድረስ ማንም ይፋታት ሰው የለም። እሷ ብቻ እሷ ከዚህ በኋላ እሷ እንኳን የምትቀበላቸው አርቲስቶች እንኳን ትላንትና ነይ ስልሽ ቢዚ ነበርሽ እንጂ እሷ እያለሽ ላስገባ አሁንማ ደፍራም አትመጣም። ትላንትና የሆነች ነገር በቃ ለአንተ ነግራክ ምናምን የሆነ የሚከላከልላትን ሰው ነበር። ከእውነት ጎን እንደምትቆም ጠንቅቄ ስለማለት ምንም አልመሰለኝም። ስለዚህ ሀቡ ጋር ነይ ስትባል ያልመጣችበት ምክንያት ወንበዴ ስለሆነች ነው። ግልጹ ያ ነው። ወንበዴ ስለሆነች ነው። ዮኒ ነይ ብላታለች ከሁለቱ ወገን ለመስማት እንዲሁም ሀቡ ትምጣ የሁለታችሁንም ወገን ነው የምሰማው ብላ የእሱን ሪከርድ እንኳን ብቻ ተቀብላ ሀቡ አልፈረደችም። ተደውሎላት ነይ ተብላ ሼር ተደርጎላት ምናምን ነው። እንደገና ሰው አምጥቼ አላውቅም አለች እሷ እንትን ቲክቶኳ ላይ ከኢትዮጵያ አመጣኋቸው በስራ መምጣት የምትፈልጉ ምናምን እያለች ሪከርድ የሸገር ልጅ ነኝ ብላ እያመጣች ግን እዚህ ሜዳ የምትጠላቸው የሸገር ልጆችን ነው ዮኒ እግዚአብሔርን። አሁን የእሷ በዚህ ልጅ ራሱ የሚያበቃ አይደለም። ብዙ ልጆች ኮሜንት ላይም በውስጥ እየመጡ እንኳን የሚጽፉ አሉ። እኛንም እንዲህ ብላን ነበር ሰው አመጣለሁ እያለች ምናምን ይላሉ። ገባ በጣም ቆሻሾች ናቸው ደላሎች። ሆኔ ስለማታውቃቸው ነው። ከአንድ ሰው አሁን ይሄ ልጅ 200 ምናምን ሺህ የከፈለው ለቪዚት ቪዛ ነው ዮኒ እግዚአብሔርን ግፍ ነው ይሄ። ልጁ እንደገና የስኳር ታማሚ ነው። እንደዛ ሲጠይቃል ኢቭን እኔ እንኳን እዚህ ከመጣም በኋላ እንኳን ስደውልላት ነበር። ቮይስ ሙሉ ካለሽ ብታሰሚ ሪከርዱ ደስ ይለኛል። አለ አንቺ ጋር እኔ ጋር አይደለም እዛኛው ስልኬ ላይ ነው። ቤት ምዥ አልመጣውም ዮኒ አለ ሪከርዶቹ እሱም ስልክ ላይ። አዎ ሌሎች ሪከርድ ያላችሁ ብትገቡና ብትነግሩን ደስ ይለኛል። ማስገባልኝ ሰው ካለ ንገረኝና። ሪካርዶ ያላችሁ ሰዎች ማን ናችሁ? እና እኔ ሳርችውን ግን አላበሻ ሬስቶራንት እግዚአብሔር አምላክ ይጠብቅሽ። ሁልጊዜም ከእውነት ጋር ስለምትቆሚ፣ ኢትዮጵያውያንን ስለምታገዢ፣ ኤርትራውያኖችን ስለምታገዢ ፈጣሪ ይጠብቅሽ። ሁልጊዜም በዱባይ ደረጃ በንግስና የቆየች ለረጅም ዘመን አላበሻ ሬስቶራንት ባለቤት ናት ሳርችው። እጅግ አድርጌ ነው የማመሰግንሽ። በእውነት እግዚአብሔር ይጠብቅሽ። ልጁ ካለም ይመጣ ደስ ይለኛል። ይመስለኛል ልጁ እንትን የሆነ አይዲ የሚያስተካክሉታል እዛ ናቸው ያሉት። ይሆን ኢቨን ሲም ካርድ እንኳን አላወጣችለትም። ሲም ካርድ እንኳን አሁን እኔ ነኝ በእኔ አይዲ የምገዛለት የእሱ አይዲ እስኪስተካከል ድረስ። ደግሞ እመጣለሁ እያለች ሸወደችኝ። ዛሬም ደግሞ መሴጅ አስቀምጬላታል። አትመጣም ይሆን እኔ ሰው ግን ግመል ለመጠበቁ 250 ሺህ ብር ያማችኋል እንዴ? ዱባይ ለወንዶች 40 ሀገር ልናገር እኔ እመቤቴ መስል 40 ሀገር ለወንዶች አይሆንም። እውነቱን ነው የምነግራቸው።
አረብ ሀገር በጭራሽ ለወንዶች የሚሆን አይደለም። ጋርድ ከሆናችሁ ምናልባት ትንሽዬ ሳንቲም ታገኛላችሁ። ታክሲ ከሰራችሁ ምናልባት በተወሰነ። ከዛ ውጭ ታንኪ በጣም የቆሸሸ ነገር ነው። ለሴቶች ቢያንስ ማዳም ቤት አለ፣ ሞል ያሰራችኋል፣ ሞል ይቀጥሯችኋል፣ አበሻ ቤት ያሰራሉ፣ ብዙ ቦታ አለ። ለወንዶች ግን አረብ ሀገር በፍጹም አይሆንም። ስራ የለም ለወንድ ልጅ ስራ የለም። ስለዚህ ወንዶች ባትሄዱ ይመረጣል። ሌላ ቦታ አውሮፓ ብትሄዱ አውሮፓ የምታገኙበት ሚንስ ሌላ ካለ በጣም አሪፍ። አፍሪካ ሳውዝ አፍሪካ ሪስክ አለው ግን ይሰራል። ወንዶች ይሰራሉ፣ ነግደው ይኖራሉ። በእውነት ነው የምልህ። አረብ ሀገር ግን በፍጹም ለወንዶች እውነቱን ነው የምነግራችሁ። በፍጹም ሹፌር ካልሆናችሁ እንደነገርካችሁ ምንም የሚጠቅም ነገር የለም። እና ለምንድን ነው በዚህ ደረጃ ዲጄ ብራዘርሊ ይዋሻው? እሱም ብቻ ነው የምፈልገው። አንደኛ ዮኒ እዚህ ሀገር ደላሎች፣ እሷም ደላላ ናት። ደላላ ስለሆነች ነው ልጁን ያመጣችው። ዲጄ አይደለችም። የደላላነት ዲጄ ነው ያላት፣ ገባ እንጂ ኦሪጂናል ዲጄ አይደለችም። እሷ ሰው እያመጣች የደላላነት ዲጄ ነው ያለ። ለምን ካልክ ማለት ነው ዮኒ እሷ በሰዓቱ ያ ሁሉ ህዝብ ሲጠራት ነገሮችን እንትን ብላ እኮ እዛ ጋር እንኳን መታ ልጁን ይቅርታ ጠይቃል። ልጁን እንደዛ ተርቦ ስኳር በሽተኛ ዮኒ ገላውን ሳይታጠብ ገጠር ከዚህ ከዱባይ ያውቃሉ ኮመንት ላይ ከዱባይ ከዚህ ከቻርጃ የ5 ሰዓት መንገድ ሄዶ ነው ልጁ ያመጣው። ዮኒ ገጠር ነው ገጠር፣ የትራንስፖርት የለውም። ይሄ ልጅ እኮ ቲክቶክ ባይኖር እኮ በቃ ይሄ ልጅ ተርቦ ምናምን ሊሞት ይችላል። የስኳር በሽተኛ ነው። እዛ ደግሞ ታፕታፕ እያደረጋችሁ ታፕታፕ አድርጉ። ታፕታፕ ነይ ተብላ ስትጠራ ነይ ተብላ ስትል ጭራሽ ስሜ ላጠራ ነው። ምንም የሚጠራ ስም የላትም። የምታጠራው ገንዘብ ነው ያላት። ገንዘቡን ትመልስለት የልጁ የታባዛም ትዳሷ ቃሚናት ምንድናት ሺሻጫሽ ናት። ከየት አምጥታ ነው የምትመልስለት? ብሩማ ጨብጭባ ጨርሰዋለች። እና በተረፈ ከዚህ በኋላ ሁሉም ሰው ፎቶዋን አድርጎ በእሷ የምትቀበለው አርቲስትም መምጣት የለበትም። እሷ የምትቀበለው በእሷ በኩል ደግሞ ወደ የትኛውም ቦታ እሷን የሚያምናት ሰው እንዳትታመን ማድረግ ነው። ያ እና ዲጄ ተቆርጦ ቪዲዮ ያዩት በጣም ነው የምትዋሸው። ዲጄሊ ብራዘር እና እየጠራው ትላንትም ብራዘር ነው ያልኩ። ብራዘር እና ፈልጋለሁ ብራዘር ና ትፈለጋለህ፣ ለስራ ጉዳይ ትፈለጋለህ። ብራዘር ና ጥሩልኝ እንጂ ትላንትና በስነ ስርዓት ለብቻው መጥቶ አልነበር እንዴ? እኔ ብዙ ነገሩን ስላላወቅኩ ብራዘር ነው። በዚህ አጋጣሚ ፕሮሞተር ነኝ ብላ በእሷ በኩል ለምትመጡ ሰዎች ፈጣሪው ናቸው፣ ገባላችኋለሁ። ከሌባ የምትተባበሩ ናቸው አርቲስቶች። በፍጹም ከዚች አይነት እከጋ እንዳትሆን። ብሮና ብያለሁ አልመጣ ብላል ልትረገጥ። ብራዘር ገላት አትመጣም። ዲጄሊ ብራዘር ነው። ማናት ይለኛል እንዲ ዌብሳይት ዲጄሊ ብራዘር ነው። ብራዘር ና ትናንትና ምንም እንዳላደረገ ሰው ምን አለች ዮኒ? ሸኖ ቤት ሆኜ ነው የምገባው ምናምን ፈረስሽን አባትና መጠን ግን ብለ ሰው አሰቃይታ ያሉ ጌታ ፈረስሽን አባት ተመችቶኛል። እውነት በጣም ነው ያናደደችኝ። ዮኒ ራሷን ነፃ አውጥታ ስሜ በክፉ ተነሳ ብላ መጣች። ዋጋ ሰው ይጫወታል እኮ እና በጣም ሌሎችም አሉ መሲ፣ ወይስ እሷ ብቻ ናት እንደዚህ አይነት ማጭበርበር የሚሰራ? ዮኒ በቀደም 2 ልጆች ናቸው። እግዚአብሔርን ልጆቹን አምጥተዋቸው ልጆቹን እንትን ቤት አለ ቢሮ የሚባል ማለት ነው ዮኒ ቢሮ ውስጥ አስቀምጧቸው ቢሮን ቆልፎ ስልክ ምናምን አይሰጧቸውም። እና የወሎ ልጆች ናቸው 2ቱም ዮኒ
በሩት እንትን ብሎ አንዲት ልጅ እናትየው አንድ አዲስ አበባ የምትኖር የሆነች የወሎ ልጅ ጎረቤታቸው ነበረች ቲክቶክ የምትጠቀምና እንደዚህ ልጆቼ እኮ ጠፉብኝ ምናምን ብላ ለዚች ነው አዲስ አበባ ቲክቶክ ለምትጠቀመው ይነግሯታል። ከዛች ቲክቶክ የምትጠቀመው ልጅ ደግሞ መታ እኔ ቤት ነገረችን መሲ እንደዚህ የሆነች ልጅ አለች ብላ ማለት ነው። ከዛ ስትነግረኝ ጊዜ የደላላውን ቁጥር ተቀብለናት ደወልኩላት ለደላሏ። ዮኒ ታውቃለህ፣ ከዛ ከገጠር የመጡበት ልብስ አልቀየሩም። የምትሰጣቸው ኩብዝ የሚባል እዚህ ሀገር የሆነ ቂጣ ነው። 6 ወር ስራ አላስገባቻቸውም። ዲጄ ብራዘር ዲጄሊ አለ ተብላል ናግባ። እሺ እንዴ ዌብሳይት ዲጄ ብራዘር ና 6 ወር ሙሉ ስራ አላስገባቻቸውም። ዋሽተኛል ብራዘር ናግባ ብራዘር ዋሽታል። ራስን አውጣ። ለምንድን ነው ተደብቀ የምትሰማው? ናና እውነት ካለ አውጣ። አለበለዚያ እኔ ከእኔ መርገጥ ፈጣሪ አውጣ። ብራዘር ከእኔ ረገጣ መሲ እንዲያውም ፈረሲሽ ናብን ያለው እኔ በጣም ነው የምራገጥ። የመሲ ቀለል ያለ የእኔ በጣም ከባድ ረገጣ። ስለዚህ ትላንት ናምጣ እገባለሁ፣ ማስረጃ ያለው ሰው ይምጣ አውራለሁ ብለሽ ዲጄሊ ያዙ ልቀቁኝ ስትይ ነበር። ነይ መረጃ ያለው አምጣ፣ ችግር የለብኝም እገባለሁ ብለ ነይ ግቢ። ዲጄሊ ብራዘር እናግባ። ያው እኔ ብራዘር ነው ጎትታችሁ አስገቡልኝ ሞዴሬተሮች። አላየው ዌብሳይት ጎትታ አስገባል። አወነሴ ሸውዶኛል ብራዘር ትላል። ይቅርታ ቤተሰብ፣ እኔም ማውቀው ነገር ስላልነበረ ከሁለቱም መስማት ፈልጌ ነው። ብዙ ማውቀው ነገር አልነበረም። እኔ ፊት ለፊት ብራዘር ሸውዶኛል። ሰው የለም ብሎ መስዬ ትላንት ብትኖሪ ኖሮ እንደዚህ አንሆንም ነበር። በነገራችን ላይ ብራዘር ውሎ እንዴት ነው? ዱባይ ላይ ዘግብኝ። ቀን ተኝቶ ነው የሚውለው። ማታ ላይ ምንድን ነው የሚያለው? ማታ ላይ ዲጄ ነኝ ነው የሚለው። የምን ዲጄ እንደሆነ እኔ አላውቅም። የት ክለብ ነው ዲጄነቱ? እኔ ይሁን እግዚአብሔርን ዱባይ ላይ ክለብ የት አካባቢ እንዳለ አላውቅም። ስለ አንቺም በዚህ አጋጣሚ ማውራት አለብን። ምን አረኩ? ይሁን አይ ስንት ቦይ ፍሬንድ ነው ያለች? አንደኛው ማን ነው ስሙ ነው የተባለው? አረ ይሁን ዝም ብሎ እነዚህ በአየር ላይ የሚያወሩ ናቸው። ዝም ብላቸው። አይ በአየር ላይ ሳይሆን መሬት ያለ ነገር እናውራ። አንዱ አሜሪካ ነው ያልሽ እንዴ? ይሁን ምን አንዱ አሜሪካ ነው? አንድ ነው ያለው እሱ። ክሪስ እየፈለግኩት እኮ ነው ብራዘር። የለም አስወር እየፈለግኩት ነው። ዲጄሊ ነይ ወይና እኔ እውነት ነው የምናገረው። ናግባ ሀቅ አለኝ ዮኒ ማኛ ክበርልኝ ምናምን ተብዬ መሸወድ አይደለሁም። አንድ ምስኪን ኢትዮጵያዊ ወንድማችን በዛ ደረጃ እንዲሆን ማድረግ ወንጀል ነው። ስለዚህ ናና ራስን አውጣ። ብልግና ነው በቃ። እኔ ትላል ሌላ ሰው ዲጄሊ ብሎ አካውንት ከፍቷል። ይኸው በአዲስ አካውንት መጣ። እሺ አሮንክ ግን አለቀል። አረፌክ ነው ይሄ ሄሎ እካክ ራሴ ነፃ ላውጣ ነው የመጣሁት። ቆዳ ሰው አሁን በዚህ አካውንት ፌክ ይከፈታል። ሌላው ቢቀር እንደው በብራዘር አካውንት ከፍታላችሁ ፌክ ሰው ይጠፋል። በብራዘር ይከፈታል። መለስዬ ኑሩልኝ ቤተሰብ በሙሉ እና ረገጣዬን ልጀምር። ቤተሰብ ትንሽ 5 ደቂቃ ልስጥ ከመርገጤ በፊት
ከመርገጤ በፊት 5 ደቂቃ እሰጥሃለሁ። ቤተሰብ ብራዘርን ከመርገጤ በፊት ሚጥሚጣ የኔ ምች ከመርገጤ በፊት 5 ደቂቃ ልስጥ። መሲ የምትይውን ንገሪኝ። ብዙ ቆያችሁ ከቦይፍሬንድ ያዙኝ ልቀቁኝ ስላላልሽ ሶሻል ሚዲያ ላይ ቦይፍሬንድ ደስ ብሎኛል። ሶሻል ሚዲያ ላይ ይዘሽው እንዳመጭ እዛው ጨርሽ ጣጣሽን አደራ። ከእኛ ስ የረጅም ጊዜ ህይወት አለኝ። ሶሻል ሚዲያ ይዞ ቦይፍሬንድ አይመጥ እዛው አጣጣ ያ እዛው ላይፍሽን በእውነት ለአንቺ ነው ባልነቱ፣ ለአንቺ ነው ቦይፍሬንድነቱ። አንቺው እዛው በፍቅር ነው። የመጡትን ድራማውን አይተሻላል። የአንቺ ራሱ ጀለሲ ዛሬ ቀብር ስነስርዓት ሳከብር ነበር። የጉቺ ጉርቲ ቀብር ስነስርዓት ሳከብር ነበር። አረ ዮኒ ከጉቺ ጋር ግን መስማማት አለባችሁ። ይኸውልሽ ሰው ሳይደርስበት የደረሰበት ጥብስ ነው ማለት ነው። እኔ ጥብስ ከጉቺ ጋር ትነጋገራላችሁ። እኔ ዮኒ ታውቃለህ ከሰው ጋር ታረቁ ምናምን ብዬ አላውቅም። እኔ የምጠላው ምን መሰለሽ፣ በምን መሰለሽ በሆነ ነገር ሳትግባቢ ቀርተሽ የምትጋጭ ሰው አለ አይደለ? እሱ አንደርስታንድ አድርጋል። ሳይነካ ግን ዮኒ ማኛን ለደፈረ ሬሳው ነው የሚቀርብ። በረኪና ነው ማስጠጠው። እና ዛሬ የቀብር ስነስርዓት በደንብ አክብረናል። በውስጥ እናወራለን። እውነት ሆኒ አላወራም። መቤቴን አላረገው አይመቸኝ። እኔ የማይሆን ሰው አይመቸኝ። የሆነ አንዳንድ ሰው የምትታረቂው የሆነ እንትን አለው ብዬ የማስበው ነገር አለ። ነገሮቹ ቢመቹ ከዚህ በኋላ ጥሩ ለምን አትገባም? ዮኒ ዲጄ ኤሊ እኮ አለች። ለምን አትገባም? ዲጄ ኤሊ ነይ ግቢ። ለምንድን ነው የተደበቅሽው? ለምንድን ነው ማለቂ? አምጣልኝ ማስረጃ አላቸውን አምጣ ስትይ አልነበር እንዴ? እመቤቴን ከ3 ደቂቃ በኋላ ረግጥሻል። እምረግጥሽ ደግሞ እንዳትነሽ ያርጊ። ዮኒ ያውልክም ከዚህ በኋላ አርቲስቶች ራሱ ይህን ቪዲዮ መስማት አለባቸው። ሰው ከሚበላቸው አርቲስቶች ወንዶችን ጎርታ አይደል በህይወቷን የምትተዳደረው ከእሷ ጋር ኤርፖርት ዱባይ ላይ የምትቀበላቸው አርቲስቶችም ሆነ ምንም ሆነ እነሱንም ሌባ እያለን ነው የምንፖስታቸው። ትክክል። ስለዚህ አሁን እሷ መታ ልጁን ይቅርታ ጠይቃ ያላትን ሀቅ አለኝ ብላለ ሀቅ ያለ ሰው ይሆን ይመጣል። ሀቅ ካለት ሀቅ ይሄ ነው ብላ ትምጣ። ሀቁም ደግሞ ነይ ሀቅ ካለች ብላታለች። ፎቶሽን አድርጌ ቪዲዮ ከመስራቴ በፊት ነይ ተብላ ተለምናለች፣ ግን አልመጣችም። ብሩን ትመልሳለች። ዲጄሊ እንግዲህ 2 ደቂቃ ይቀራል። ብራዘር 2 ደቂቃ ይቀራል። 2 ደቂቃ ይቀራል። አልጀመርኩም። ታጋሽ ነኝ። ቤት እንዲህ ታግሼ አላውቅም። ትናንት እንደውም የሆነ እኔ የተቆረጠ ቪዲዮ ሳይ አዲሴ በደንብ አስረድታለች። በቃ ጥርት አድርጋ አዲሴ ስታስረዳ ሰማሁኝ ቪዲዮ ላይ ማለት ነው። አይ ጥሩ ጥሩ። ዲጄሊ 1 ደቂቃ ይቀራል። ማብራዘር 1 ደቂቃ ወር ሂድባት። እግዚአብሔርን በተለይ በእነዚህ ደላሎች ላይ ወር ነው መሄድ ያለበት። አይ ወር አንዴ ነው ያጠግባለሁ። የኔ ንግግር እኮ ያጠግባል። አንዴ አሪፍ ቡሌ ነው የኔ ንግግር። ዮኒ ሚጣ ላይ ደግሞ 1 ቀን ብትሄድባት። ሚጣ የእኛ ሚጣ ምን እንዳረገችኝ ዮኒ ተንኮሏ ምን እንዳረገችኝ አልሰማህም? ይቺ ምች እኔው ደፋት አለው እንጂ አሳልፌ ልሰጣት ግደይ ቀላል ምች ሆኒ እግዚአብሔርን እኔ ውጭ ነበርኩኝ። ቀጥታ ደውላ በጣም አስደነግጣታየን አሳልፌ ማልሰጥ አላረገው የኔ ምች አቃጥላ ልደፋ ነው እኮ ነው። ስልጣንሽን ስለወሰደችው ነዋል። ተንኮላ ሆኒ እግዚአብሔርን ሰምተሻል? ሚጣዬን እወዳታለሁ በጣም ልጅ ናት። እሷ አልኩሽ እኮ የኔ የሆኑ ማኛውና ደግሞ ማለት ነው። እኔ ቅር ያለኝን ነገር ልንገርህ ዮኒ፣ ያው ቅሬታል
ይኸውልህ ሆኔ አሁን ትላንትና የሆነ ቪዲዮ ስታሳይ ነበረ። እንደዛ አይነት ሴቶች የሆነች የተላላሰች ከናይጄሪያ ጋር ምናምን ማለት ነው። ሁለት ነው አንድ አይደለም። የሆነች ሁለት ናቸው። አሁን ሴቶች አንድ ላይ እንደተሰብስበው ምናምን ማለት ነው። አዎ ግን ዮኒ ልንገርህ፣ እንደዚህ አይነት ሴቶች እግዚአብሔርን ዱባይ ላይ ዮኒ ጠዋት ብቻ ቁርስ በልቶ 24 ሰዓት ስራ የሚሰሩ በጣም ሚሊዮን አሉ። በእንደዚህ በሁለትና በሶስት ሴቶች ሙሉ የዱባይ ሴቶች ነው። ምን ሙሉ በደንብ አንተን እኮ አይደለም አንተን አይደለም የሆንዬ ግን ሌላው ግን ይደብረዋል። ምን መሰለሽ ለምን መሰለሽ አብዛኛው ድራማ ያለው ዱባይ ላይ ይደብራል። ሀቢባ ቤት ገብተው የሚያለቅሱ ምን የሚሉ ከዱባይ ብሬን ተበላው የሚሉ ምን የሚሉ አብዛኛዎቹ ዝቢያቸው ዱባይ 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 ዱባይ። ይህንን በየጊዜው እንሰማለን። ስለዚህ በዛ የተነሳ ነው ይሄ ነገር የመጣው። ጀርመንም የምታያቸው ምርጥ ምርጥ ልጆች አይተናል። ጀርመን ይባላል። የሚያስወቅሰው ምንድን ነው? እዛ ሆነው የሚሰሩት ቪዲዮ የሚያደርጉ ንግግር ያን ነው የሚያደርገው። ለዛ ነው እንጂ ሌላ ነገር ሆኖ አይደለም። ይደብራል። ማድረግ የለባቸው። ለምንድን ነው ለሌላው የማይጠነቀቁት? ለምንድን ነው ለሌሎች እህትና ወንድሞ አርጎ አይደለም? ለምን ሲሸጉሩ አይውሉ? አደባባይ ይዘው ለምን ይመጣሉ? የሀበሻ ሴቶች ቀላል ናቸው አለና ተናገረ እኮ አደባባይ ወጡ። ምክንያቱም እነሱም ብቻ አይደለም ያጫወተው፣ ሌላም ዱባይ አጫውቷል ማለት ነው። አሁን ሆን የሀበሻን ሰው አሳልፎ መስጠት ምናምን ስለሚደብር እንጂ በእሷ ልጅ በጣም ቆሽቴ ድብን ብሎ ኢቭን ሴቷን እየሳመች ያለችበትን ፎቶ ወስጄ ለዱባይ ፖሊስ ውላ ልሰጥ ነበር። ግን ልጅቷ በጣም ትጎዳለች። ገባ ምን አባታ ተጎዳ? ኢትዮጵያ ለመቀመቃ ትገባ እንደዚህ ፎቶ ወስዶ ለዱባይ ፖሊስ መስጠት በጣም ቀላል። አንዴ ስሚ፣ ኢትዮጵያን ከምትዋረድ እንደዚህ አይነት ሴተኛ ዳሪ ዱርዬ ገደል ብትገባ ደስታዬ ናቸው። ገደል ብትገባ የሚያሳዝነኝ ሰው መልካም የሚሰራ አሁን አንቺ ዲጄ የበላችው ልጅ ያሳዝነኛል። እሱን ብናግዝ ደስ ይለኛል። እሱን ብናዋጣለን ለእሱ ብዙ ነገር ብናደርግ ደስ ይለኛል። ለእንደዚች አይነት አለሌ ኢትዮጵያን አሰዳቢ በናይጄሪያ የምታሰድብ አንገቷን ቢቀነጥሷት ደስታዬን አልችልም። አይደለም ዝም ብሎ ችግር የለውም ይባል አንገቷን ቢዘቀዝቋት ደስታዬን አልችለውም። እንዲያውም መደረግ ያለበት ለዱባይ ፖሊስ መሰጠት አለ። መጥተው ይሰክራሉ፣ ይሸረሙጣሉ ተብሎ ገደል መግባት ያለባት እንደዚህ አይነት ሴት መዋረድ ያለባቸው መቀጣጫ ይሆናሉ። እቺ ተፈታ አሁን ነጃት የምትባለው አሁንም አላቆመችው። ነጃትን አታያትም? እንዲያሁን የምትሳደበው ስድብ ነው እንዲ እንደነዚህ አይነቱ መቀጣጫ ነበር መሆን ያለበት። አሁን ቅድም ከፍቺ ወጥታ ማህበረሰቡን ይቅርታ የምትጠይቅ አሁንም ልጅቷ እንደዛው ትላንትና የምትሳደብ ስላየዋት ወጥታንን ማታረቅ ሆነ ያንን ፎቶዋን ወስጄ እግዚአብሔርን የሆኒ በጣም መጥፎ ጎል ውስጥ ነው የምትገባው። ግን ምንም መጥፎ አይደለም። ፉከራ ምን ያደርጋል? እኔ እዛ ብኖር የዛ ነዋሪ ሆን አንድ ከአንድ ነበር የምሰጠው። ሰከንድ እንኳን አልፈጅም። ምክንያቱም በእናንተ ነው እናንተን ያዋረደችው እኛን አይደል። ዱባይ የምትኖሩ ሴቶች እንደዚህ ናቸው ነው የተባላችሁት። ሙሉ ዱባይ እሷ ናት ያሰደበችው። ስለዚህ ቀጥታ ሰጥቶ መከራዋን ስትበላ ልክ ስትገባ በስርዓት መስራት ትጀምራለች። ቆሻሾች ናቸው። ስለዚህ ያ መደረግ አለበት። ያ ነው መደረግ ያለበት። ገባሽ? የማይጠቅም ነገር ስለሆነ ማለት ነው። ስለዚህ አሁን የዲጄ ሊ ሰዓት ደርሷል። ዲጄ ሊ ስሙ ማን ነው? በመጀመሪያ ትክክለኛ ስሙ እኔ እንጃ። ኩርንችት በላት። ኩርንችት። እሺ እንደዛ ያልክ ጥራት ይሆን እግዚአብሔርን እቺ የምድር ጉድ። አይ በዛ ፊትማ ሊያ የሚል ስም የለም። ተቀልጃለች እንደ ሚጥሚጣ ያምሻል እንዴ? በዛ ፊት ሊያ ልትባል? አረ ግዳይ የምትረግጭው ነገር አለ። እኔ ከመርገጤ ሆኔ በቃ እኔ አንድ አስታውቄ ብቻ ልውጣ። እሺ ያው በመላ ዓለም የምትኖሩ ኢትዮጵያኖች ማለት ነው ወደ ኢትዮጵያ
የኤሌክትሮኒክስ እቃ ስትፈልጉ እኔን ኮንታክት አድርጉኝ። በ10 ወይም ከ10 እስከ 15 ቀን ባልሞላ ጊዜ ውስጥ እቃችሁን አደርስላችኋለሁ። ሳምሰንግ፣ አይፎን፣ አልትራ ሁሉም ስልክ አለ። ኑና መገበያየት ትችላላችሁ። ዲስካውንቶች አሉ። ፓወር ባንክ ለክፍለ ሀገር የሚሆኑ እንደ መብራት የሚጠቀሙበት ሁሉም ነገር አለላችሁ። መጥታችሁ መውሰድ ትችላላችሁ። እና ዮንዬ አመሰግናለሁ። መሲ ብርጅስቶን እንግዲህ ባለሀብት ሆናለች። ቤተሰብ ሴቶቻችንን ይስሩልን፣ ይበርቱ። ደግሞ ካላት የምታግዝ እህት ናት። እመቤቴ ምስክሬ፣ እንኳን አሁን አይደለም ምንም ሳይኖራት ማዳም ጋር እየተጠገረረች መሲ ሰው ትረዳ ነበር በድብቅ። እኔ ጉዷን አውቃለሁ። እመብርሃን ምስክሬ። ዮንዬ ለዚህ ሰው በውስጥ ብላ፣ ዮኒ ለዚህ ሰው ብላ፣ ፈጣሪ በሚያውቀው እና እግዚአብሔር ይጠብቅሽ። በርቺ። ያላችሁ ወንድምና እህቶቼ በምንም ሀሳብ ልዩነት ቢኖር እቃ ከአረብ ከመግዛት ከራሳችሁ ወገን ግዙ፣ ከራሳችሁ ወገን አድርጉ። መስዬ በርችልኝ ነው። እሺ፣ አመሰግናለሁ ዮንዬ ስለምታበረታታኝ፣ ስለምትመክረኝ፣ ከጎኔ ስለምትሆን፣ ስህተቶችን ስሳሳት ራሱ በውስጥ መጠቅ ደውለ